ሰላም ሰላም ጤና ይስጥልኝ ወገኖች እንዴት ናችሁ? ሰላም ናችሁ ሆይ? ይህ እንግዲህ የሙዚቃ ቲዮሪ ትምህርት ሁለተኛው ክፍል ነው ማለት። በመጀመሪያው ክፍል ላይ ሙዚቃን ስታፍ ምን እንደነበረ ምን እንደሚመስል አይተናል። አሁን ደግሞ ኖታዎችና ስያሜያቸው በሲ ሜጀር ወደ ላይ ሲወጣና በአንድ ኦክታቭ በአልፋቤቲካል በእንግሊዝኛውና በላቲን በአማርኛ ጊታር፣ ትራምፔት ማንኛውም ኢንስትሩሜንት የምትጫወቱት ይህንን የመሰረታዊ የኖታ ትምህርት ሊኖራችሁ ይገባል። ይህም እንግዲህ ከዚህ ቀጥሎ የምናየው ይሆናል። አሁን በስዕሉ ላይ በዚህ በዋይት ቦርዱ ላይ እንደምታዩት ቀጥሎ ስሞችን እናያለን። እንደምታዩት እንግዲህ ይህ የሲ ሜጀር ንድፈ ሐሳብ ነው። በአንድ ኦክታቭ ሲነበብ ሲ ሜጀር ምን ይመስላል የሚለውን ነገር ነው የምናየው። ሲ ሜጀር ከዚህ በፊትም በመጀመሪያው ትምህርት ላይ አይተነዋል። ከታች ወደ ላይ ድምጽ እየቀጠነ ነው የሚሄደው። አሁን ይሄ አንድ ኦክታቭ ነው፣ ሁለት ሰርድ እያለ ይሄዳል። ከዛ በኋላ ደግሞ በመካከላቸው ያለውን የድምጽ ልዩነት ነው። ይህም የድምጽ ልዩነት ምንድነው? ከአንዱ ወደ አንዱ ምን ያህል ድምጽ አለ፣ ከአንዱ ወደ አንዱ ምን ያህል ድምጽ አለ። በሶስት እና በአራት በሰባት እና በስምንት መካከል ግማሽ ድምጽ ነው ያለው በሲ ሜጀር ውስጥ። ኤኒኛው ሜጀር ስኬል ላይ ከሶስት ወደ አራት ከሰባት ወደ ስምንት ግማሽ ድምጽ ብቻ ይኖራል። ይህ ማለት ምንድነው? ሃፍቶን የሚባለው ድምጽ ነው። ይሄ ድምጽ እንግዲህ ዶ እዚህ ጋር እንደምታዩት ሬ ወይም ሲ ዲ ኢ ኤፍ ጂ ኤ ቢ ሲ ሲመለስ ሲ ዶ የምንለው ነው። ቢ ኤ ጂ ኤፍ ኢ ዲ ሲ ይሆናል ማለት ነው። በላቲን ሲጠራ እንግዲህ ዶ ሬ ሚ ፋ ሶል ላ ሲ ዶ ይሆናል። ሲመለስ ዶ ሲ ላ ሶል ፋ ሚ ሬ ዶ ይሆናል። ይህንን ትምህርት በፒያኖ እና በጊታር ከዚህ በፊት አሳይቻችኋለሁ። በጊታር በሲ ሜጀር፣ በፒያኖም ወይም በኪቦርድ በሲ ሜጀር፣ በትራምፔትም የተሰራ እንትን አለ፣ እሱንም እለቅላችኋለሁ። ከዛ በኋላ ደግሞ እንግዲህ ድምጾችን ወደ ሀገራችን ሙዚቃ ገብተን ፔንታቶኒክ የሚባለውን ሙዚቃ ለማጥናት እንሞክራለን። ፔንታቶኒክ ሙዚቃ ብዙ ጊዜ የሀገራችን የኛ የራሳችን ቅኝት ስላለው ብዙ ጊዜ በእኛ ሀገር ብቻ የተወሰነ ነው የሚመስለን። ነገር ግን ሌላ ብዙ አገሮች ይህንን ፔንታቶኒክ ስኬል እንደሚጫወቱት ከወዲሁ ነግራችኋለሁ፣ ይዤላችሁ ቀርባለሁ። እንደነ ቻይና፣ ሞንጎሊያ፣ ሱዳን፣ ሶማሌ ጎረቤት ሀገሮቻችን በሙሉ ፔንታቶኒክ ነው። ሞሮኮ እንዳውም በደንብ በቃ ተመሳሳይ ነገር የሚጫወቱት አንዳንድ ቅኝቶቻቸው ማለት ነው። እና የባህል መሳሪያዎችም በሌላ ሀገሮች እንደሚገኙ ነው። እኔው እሱን ለብቻው የቻለ የኢትዮ ፎክ ሚውዚክ ሌላ ትምህርት ይኖረዋል። ለዛሬ ግን ይዤላችሁ የመጣሁትን እንግዲህ በመካከላቸው ያለው የድምጽ ርቀትና በሶስት እና በአራት በሰባት እና በስምንት እንዳልኳችሁ ግማሽ ግማሽ ድምጽ አለ። ይሄኛው በላቲን የምንጠራው ዶ ሬ ሚ ፋ ሶል ላ ሲ ዶ፣ ከዶ እስከ ሬ አንድ ድምጽ ነው። ከሬ እስከ ሚ አንድ፣ ከሚ እስከ ፋ ሃፍ ኖት ወይም ግማሽ ድምጽ ነው የሚለው። ከፋ እስከ ሶል አንድ፣ ከሶል እስከ ላ አንድ፣ ከላ እስከ ሲ አንድ፣ ከሲ እስከ ዶ መጨረሻው ከሰባት እና ስምንት ግማሽ ድምጽ ነው። ሲመለስም እንደዛው ነው። ላቲኑ ወርድ አሴንዲንግ ኤንድ ዲሴንዲንግ ነው የሚለው። ዋን ኦክታቭ፣ ይሄ አንድ ኦክታቭ ሜጀር ነው። በመካከላቸው ያለው ርቀት ይህን ይመስላል። በመሳሪያ ደግሞ በሚቀጥለው ጊዜ ምን እንደሚመስል እናያለን። ይሄ ሁለተኛው ክፍል ትምህርት ነው። በሶስተኛው ክፍል ትምህርት ላይ ደግሞ እስከምንገናኝ ድረስ ቸርን ሰንብት። ደህና ዋሉልኝ።